6 ጊዜ ሙሉ መጽሐፍ አነበብኩ ከዘፍጥረት እስከ ዮሐንስ ራእይ። አዎ ምክንያቱም ያኛውን የዋጠብኝ ይሄ እውነት ወንጌል ነው ያኛውን መጽሐፍ የዋጠው ስለዚህ ያ እንደ አሮን ብትር እኮ ነው ኢየሱስ ጌታ አሜን እንደ አሮን ብትር እኮ ነው አሮን ብትር ቀና ብላ ያነዛ አስማተኞቹ እንደዋጠቻቸው የሚውጥ የእውነት ወንጌል እኮ ነው ይሄው ሃሌሉያ ራበኝ ቁጭ ብዬ መመገብ ጀመርኩ ገና ወደ ጌታ ስመጣ እኮ እኔ ስራዬ ይሄን ማንበብ ነው ይሄን መብላት አዲክት ዶንክ በቃ አዎ በቃ ራቤ ነበር ናፍቆት ሱሴ ነበር መጽሐፍ ቅዱስ እግዚአብሔር አሁን እንደውም ንስሐ ገባለሁ አንዴ ምክንያቱም እንደቀድሞ መሆን አቅቶኝ ብዬ ምክንያቱም እንደዛ መሮጥ በዳ እግዚአብሔር ስራ እሰራለሁ አገለግላለሁ አሁን ጸልያለሁ አብዛኛው ጊዜ ወደ ጸሎት ነው ትዳር አለ ልጆች አሉ ብዙ ሎድ ኃላፊነት አለ እንደ ቀድሞ አልሆነልኝ ምክንያቱም እንደ ቀድሞ አንድ ጀምሬ ጨርስ ነበር 1 አመት መጽሐፍ ቅዱስ እንዴ ምን ጨረስከው እኮ ባይብል ኮሌጅ ሁሉ ገባከው ማለት ነግረናል ልክ ነሽ እንዴ ብዙ እኮ እግዚአብሔር ረጋ እያለ ደግሞ እያስተማረ ሄዷል ምን ንስሐለሁ ያ ስለዚህ በጣም አነብ ስለነበረ የእግዚአብሔር ቃል እንዲህ ሲል ወደኔ መጣ ጥሪን ሲጠይቅ ጥሪ እየጠየቅኩ ነው የቆየው ብዬሻል 13 ቀን ሆኖ ጥሪ ሲጠይቅ ጌታ ሆይ ምንድነው የጠራኝ እየጠየቅኩ እያለሁ ኤርሚያስ ምዕራፍ 1 ቁጥር 5 እግዚአብሔር ቃል እንዲህ ሲል ወደኔ መጣ ገና በእናትህ ማፀን ሳለ አወቅኩ ለአሕዛብ ነብይ አድርጌ ሾምኩ የሚለው ቃል ወደኔ መጣ ደነገጥኩ ይሄ አይሆንም የኔ ጥሪ ያለው ከበደ አው ምክንያቱም የመጣውበትም ነገር መታሰብ አለበት የተሳለው ስዕል ከባድ ነበር እዛ መንደር ነብይ የሚባለው ነገር እኛ ጋር እዛ መንደር በነበርኩ ጊዜ ሙስሊም በነበርኩ ጊዜ ነብይ የሚባለው የተሳለብን በጣም ወደ እግዚአብሔር የሚጠጋ የእግዚአብሔር መልእክተኛ ነው ስለዚህ በሙስሊሞችም ነብይ አለ አሉ ማለት ነው ሙስሊም ነብይ ኖ የለም ነብይ አንድ ነው ብለን ነው ምናምን ነብይ አንድ ነው የነቢያት ሁሉ መጨረሻ ነብይ አልመሲሳም ነብይ ቢሆንም መልእክተኛ ቢሆንም ከነብዩ መሐመድ አይበልጥም ብለን ነው የተማርነው ያኔ ምክንያቱም የነቢያት ሁሉ ቁንጭ ነብዩ መሐመድ እንደዚህ ኩም ጠይቀለም መሰለ ነብይ ነኝ የሚል ሰው ነበረ የሰው ማቀው ትልቅ ነው በእድሜ ትክክል አይደለም በሙስሊም ውስጥ እኔም ማቀው በነብይ የሚባል ትንቢት እናገራለሁ ነው የሚለው ማለት ነው ሰውየው የለም ትንቢት እናገራለሁ ይችላል አሁን እኮ በዚህን ዘመን የተነሳው ንፋስ የተለያዩ አሁን ለማስመሰል የሚያወሩ ሰዎች ሊኖሩ ይችላሉ ግን ትክክለኛ እንደ ሙስሊም ውስጥ እንደነበረ የሙስሊም አካሄድ እንደሚያቅሰው ነው የሚያወራው ሙስሊም አካሄድ ስለማቀው ያኔ እኛ ነብይ የሚባል ነገር የለም ነብይ አንድ ነው ነብይ መሐመድ ትንቢት የሚናገሩም ከመሃላችሁ አስተማሪዎች የሉ አስተማሪ ቁርአን የሚያስተማሪ አሉ ግን ነብይ የሚባል ነገር የለም ነብዩ መሐመድ አንድ ብቻ ነው በቃ በመጨረሻ መጥቶ ቁርአን የሰጠ ስለዚህ እሱን አያይዘህ ነው የፈራው ማለት ነው አዎ እሱን ትምህርት አላ ውስጥ ሙሉ በሙሉ ተጠቅልሎ አሁን ማለት አሁን ነብይነት ትርጉሙ መጽሐፍ ቅዱስ ውስጥም ተምሬያለሁ አሁን ትርጉሙ ስለተማርኩ ከባድ ነው ስዕሉ ውስጥ የተሳለው ስዕል ከባድ ስለሆነ ትልቅ ስፍራ ስላለ አሁን ያንን ነገር አልበቃም ብቁ አይደለም ለዛ ነገር እኔ በፍጹም እጩም ይሆን ልጅ አይደለም እኔ ወንድም ሮባ ተብዬ አንተ ማገልገል ፈልጋለሁ አቁም ጌታዬ ወንድም ሮባነት ይበቃኛል አቁም አልኩት እግዚአብሔር ጋር ተጣላ ለ3 ወር ከዛስ ምክንያቱም በሄድኩበት ቦታ ሁሉ መልእክት ይነግረኛል ማይሚል ልንገርሽ እንደውም ዱቅና ውስጥም ተናገረኝ እግዚአብሔር ዱቅና ውስጥ እያለው ቤተክርስቲያን በዱቅና ሾማኝ በዱቅና ውስጥ ያለው አንድ ወንድም እሱ ምናልባት ስሙን ሁሉም መጥቀስ ያስፈልግ ይችላል ስሙን መጥቀስም ይቻላል ምስጋና ይባላል በጣም የተወደደ ወንድም ነው መካሪ ነው አሁን ኤንጂኦ ላይ ነው የሚሰራው በዝዋይ ባቱ እና አሁን እሱ በጣም ይጸልይ ነበር ይጸልዩ ሰው ነበር ከኛ ይልቅ በሳል ነበር ከሁላችንም ትልቅ ሰው ነው እየጸለየ ያለ ኃይል መጣ በላው እግዚአብሔር መንፈስ በኃይል መጣ ዲያቆናቶች ህብረት እኮ ነው ጸሎት ላይ ነው ስለዚህ በኃይል መጣ አንተ እዚህ አይደለም ቦታ ጋር እጅ ጭኖብኝ ኢንተርናሽናል አገልጋይ ነው ዓለም አቀፋዊ አገልጋይ ነው የነብይነት መንፈስ በላው ላይ አለ
ብሎ መልእክት መጣ። እንዴ እኔ አልፈልግም እያልኩ እዚህ ትናገረኛለህ እላለሁ ደበል። ምክንያቱም አልፈልግም፣ እኔ ነቢይ መባል አልፈልግም፣ ወንድም ተብዬ ማገልገል ነው የምፈልገው። እኔም ከኢየሱስ ጋር ተጣላው። በቃ በዚህን ጊዜ ከእግዚአብሔር ጋር በቃ አልፈልግም፣ እኔ ነቢይነት የሚባለው ነገር አልፈልግም፣ በዚህ ጥሪ አልፈልግም። እሺ ስትጣላሙ ድምፁ ጠፋ? ምን ሆነ? አልጠፋም ድምፁ። በሄድኩበት ቦታ ሁሉ መልእክት ይነግረኛል። ከህዝቡ ሁሉ መካከል እያወጣኝ በእኛ ቸርች ከህዝብ መካከል እያወጣኝ ሲናገረኝ ስለነበረ እኔ አሁን ለ3 ወር ጠፋው። በቃ ነብይ ያልሆነም በጸሎት ምክንያቱም ሁሌ ከሚናገረኝ በሚሄድበት ቦታ ከሚናገረኝ እስቲ ልጥፋለት ብዬ ጠፋው። ጠፍቼ ልጅ ገጠር ሄዶ ነው የት ሄዶ ነው ይልኛል ቸርች። ምክንያቱም እኔ ጸሎት በጣም ነው ጮክ እያለ ነው አሜን የምለው። በጣም የተቀጣጠልኩ ሰው ነኝ። እንደዛም ሆኖ በጣም ፊተኛ ነኝ። በዛም በጣም ነው የሚታወቀው። ዳማ ከተማ ያውቁኛል። በጣም አገልጋዮችም ዘማሪዎችም ያውቁኛል። ፊተኛ ነኝ በጸሎት በአምልኮ በቃ ፊተኛ ነኝ። አጋንንት ሲጮ ሄጄ እኔ ነኝ የሚያስወጣው ጸሎት ቤት። አገልጋዮች ስለዩ እኔ ደግሞ ውስጥ አስገብቼ ቀጠቅጠዋለሁ። ያኔ እየተቀበልኩ እኔ ነኝ ውስጥ የምቀጠቅጠው። ውስጥ የሚያስወጣው እኔ ነኝ። እነሱ ጉባኤ መካከል ያስወጣሉ የተጋበዙ አገልጋዮች፣ እኔ ደግሞ ጸሎት ቤት ሄጄ ቀጠቅጠዋለሁ። ሰዓት ስለሚበላባቸው ውሰድ ይሉኛል። ሰው እንደዛ እየወሰድኩ አጋንንት አስወጣ ነበር። ሰው አጣፋውባቸው አግሬያለሁ። ከእግዚአብሔር ጋር ተጎራርፈናል። ምክንያቱም ባልፈልገው ነገር ነው የነገረኝ። አልፈልጉም የምር ተመኝቼም አላውቅም። እውነት በህልሜ ስንት ዓመት ጾም ጸሎት ተራራ እየወጣ የሚለምነውን ነገር ተመኝቼ አላውቅም በህይወቴ። ይኸው እግዚአብሔር ምስክሬ ነው። በእግዚአብሔር ፊት ነው ተመኝቼ አላውቅም። በምኞት የመጣ አይደለም። ከዛ እንዴት ሆነ? አልፈለኩም። እሱ ግን አልለቀቀኝ፣ ተናገረኝ። ከዛ ጭራሽኑ በራእይ ወደ እኔ መጣ። በ3ኛ ወር አካባቢ ላይ ወደ እኔ መጣ በራእይ። ከዛን ይሄ ራእይ ማየው ተራራውንም ቤትንም ዛፎቹንም እየነቀለ የሚል ታላቅ ማዕበል ሲመጣ ያለ እና ይሄ ማዕበል እያየው አንድ በግ ዛፍ ላይ ታስራ አየሁት። የታሰረችውን በግ አየሁ። ከዛን ያቺን በግ እባክህ ጌታው እቺ በግም ልትሞት ነው እያልኩ ውስጤ የሆነ ህልሜ ነው ያለሁት፣ በህልም ነው እያየሁ ያለሁት። ስለዚህ ልትሞት ሂጂ ልፍታት ጌታው እንዳይደርስብኝ ይሄ ማዕበል እያልኩ ሮጣለሁ። ወዴት? ወደ በጋው ለመፍታት። ከዛ ሮጬ ሄጄ በጋን ከዛፏ ፈትቼ ወደ እኔ ሊደርስ ነው ማዕበሉ ሊወስደኝ። ስለዚህ በጣም በጓን ይዤ ሮጣለሁ። ሮጬ እየሮጡ ትልቅ ቤት አየሁ። ወደዛ ቤት ሲገባ ነጭ ዙፋን ላይ የተቀመጠ ነጭ የለበሰ ከላይ እስከታች አየሁት። ፊቱም አላየው፣ ነጭ ነው ከላይ እስከታች። ከዛም በኋላ በጉን አምጣለኝ፣ ተቀበለኝ። በጉን የፈታሁት በጉን ተቀበለኝ። አንተ በዚህ ጋር ግባ አለኝ። በኋላ ገባሁ፣ በኋላ በኩል ገባሁ፣ በዙፋኑ ኋላ ገባሁ። በዚህን ጊዜ ነቃሁ። ኢየሱስም በግልጽ ተናገረ። ልጄ እኔ የምፈልገው በጎቼን እንድትፈታ ነው፣ የደከሙትን እንድታነሳ ነው፣ ያዘኑትን እንድታጽናና ነው፣ ለማነቃቃት ነው ያስነሳው። ብዙ ትውልድን ታነቃቃ ዘንድ ቀብቻለሁ፣ ለብዙዎቹ መነቃቃት። እኔ አሁን ያው ሪቫይቫል የሪቫይቫል ጓደኞች የሪቫይቫል ሰው ይሉኛል። እና ነብይ ምን አለ አብሮ ወይስ ምን አለ? ነብይ ምን አለ በዛ ሰዓት ላይ? እግዚአብሔር በዛ ሰዓት ላይ ያው ነብያትነት አልፈልግም ብለህ አልፈልግም ብያው ተጣልቻለሁ። በህልም መጣና ድጋሜ ተናገረኝ። ከህልም በኋላ ድምፅ ሰማሁ። በዚህ ሰዓት ላይ በዚህ ሰዓት ህዝቤ እንድታነቃቃ ነው፣ የመነቃቃት አገልግሎት እንድሰጥ ነው፣ ብዙዎችን እንድታነሳ ነው። እኔ የቀባው ለዚህ ነው። ቀብቻለሁ፣ ነብይ አድርጌ ቀብቻለሁ። እንዴ እኔ ደግሞ ወደፊት ነው የምጠብቀው። እሱ ቀብቻለሁ ነው ያለ። እኔ ነብይ አድርጌ ቀብቻለሁ። ኦልሬዲ በእግዚአብሔር ዓለም ለካ ተወስኗል ነገር። በአንተ ዘንድ ከተወሰነ ምን አደርጋለሁ አልኩ። መጨረሻ አንተ የወሰድከው ምን አደርጋለሁ? አሜን አለ እና እሱ የወሰነው ውሳኔ ተቀበልኩና እግዚአብሔር ስለጠራኝ ቀጥታ ጥሬ በደብዳቤ ጻፍኩና እግዚአብሔር
በብዙ ጎዳና በብዙ መንገድ በመካከላችሁ በህዝቡ መካከል ተናግሮኛል። ህዝቡ መካከልም አውጥቶ ተናግሮኛል። ህዝብ ፊት ለፊት አጋልጦኛል። እኔ እየሸሸው ያኔ አልፈልግም እኔ ነብይነት አልፈልግም ብዬ እያልኩ ህዝብ ፊት አውጥቶ ይሄ ነብይ ነው፣ ዓለም አቀፋዊ አገልጋይ ነው። እንደዚህ ማለትም አይቻልም፣ ግን ያን ጊዜ የነበረው አገልጋይ በስልጣን ሲናገር ነበር። ፊት ለፊት ደጋግሞ እግዚአብሔር በቤተ ክርስቲያኒቷ ይናገረኝ ነበር። እግዚአብሔር ደጋግሞ ነብይ እንደሆንኩ ያረጋግጥ ነበር። ስለዚህ ያን በደብዳቤ ጻፍኩላቸው። በደብዳቤ ጽፌ አስገባው እና ምንድነው ጥያቄ ሙሉ ጊዜ ተቀበሉኝ ነዋ። ነብይነት እንዳገለግል እያገለገልክ ነው እኮ። አዎ እያገለገልኩ ነው፣ ግን አሁን በትክክለኛ ጥሪ በነብይነት ተቀብሎኝ ቤተክርስቲያን እንዳገለግላት ትፍቀድልኝ የሚለው ደብዳቤ አስገባው። አንፈልግም ሙሉ ጊዜ አገልጋይ አንፈልግም አለ። ደብዳቤ ተቀበሉኝና አንተ እስካሁን የምታገለግለው ሙሉ ጊዜ አልነበረም እንዴ? አሁን በምትነግረን ሁሉ አዎ ያን ጊዜ እየሰራው እኮ ነው። ያን ጊዜ እየተማርኩ እኮ ነው። ትምህርቴን ጨርሼ ወደ ስራ ልገባ ፓስተር እንኳን ጸልይልኝ ያልኩት ነበር ያን ጊዜ። ስለዚህ ሙሉ ጊዜ አልገባስከው? በፍጹም መግባትም አላሰብኩም። ምክንያቱም እግዚአብሔር ጥሪ ድንገት አሁን በመሃል መጥቶ ነው እንጂ አሁን ይሄ ጥሪ መጥቶ እኮ አሁን ደግሞ ነው እያገለገልክ አልነበረም ወይ? እስካሁን ድረስ በሙሉ ጊዜ አገልጋይ አልነበርኩም ወይ? በሙሉ ወንጌል አልነበርኩም። አልነበርኩም እስከዚህ ድረስ ኮሌጅ በበጎ ፈቃድ አገልግሎት እኮ ነው። ዱቅና እያንዳንዱ የወጣት መሪም ስለነበር ኮሌጅ እኮ እየተማርኩ ነው። አዎ ስለዚህ ሙሉ ጊዜ አይደለም ኮሌጅ እየተማርኩ ነው። ተቀበሉኝ አልካቸው? አዎ ተቀበሉኝ አልኳቸው። አሁን ደግሞ ሙሉ ጊዜ ሊሆን ማለት ሙሉ በሙሉ ጥሬን አውቄ ቤተክርስቲያን ላገለግል ማለት ደግሞ ከዛም ደግሞ በነብይነትም ብለበት yes አዎ እግዚአብሔር ስላጸደቀ ፕሮሲጀሩን ስለማቆም ያሰራራና ምን ልክ ደብዳቤ ግጥም አድርጌልሽ ጽፌ በነብይነት እግዚአብሔር ጠርቶኛል። ስለዚህ እሱ የወሰነው ማን ይፈራል ታዲያ? ወስነዋል። አሁን ውስጤ ደግሞ ሙሉ ሆነ። አውቄያለሁ አሁን ጥሪ። ስለዚህ አሁን ምንም ቢፈጠር ምንም ጥሪን ለይቻለሁ። ተጣልቼ ሁሉ ነገር ለይቼ አውቄያለሁ። ህልሙ ባይዘው አጸና። ያ ህልም ስቲል ነው በውስጤ ይመጣል። ህልሙ አጸና ውስጤ። እግዚአብሔር የተናገረውን ነገር ሲቃወሙም የነበረው ሁሉ አፈረሰብኝና አጸና። የእግዚአብሔር ሐሳብ ህልሙ የሚፈታ ቅባት በእኔ ላይ እንዳለ እግዚአብሔር እንዳስቀመጠ ለስራ እንደጠራ ለበጎቹ አገልጋይ አድርጎ ባሪያ አድርጎ እግዚአብሔር እንደጠራኝ ገባኝ። በደንብ ነው ያረጋገጠው ውስጤ ደመደመው። ለዚህ አገልግሎት እንደተጠራ ገባኝ። ሰው ደብዳቤ ሳስገባ አንፈልግም አሁን ሙሉ ጊዜ አገልጋይ አቅምም የለንም፣ ገና አጥባ በቅርብ ነው የወጣችው፣ ባጀትም የለም አንፈልግም ማለት። ከዛን በሳምንቱ ጠሩኝና ሚሽነሪ ሆነ ማሄድ ትፈልጋለህ? ፓስተር ጠራኝ እና ያው የሙሉ ጊዜ አገልጋይ አድርገው ሚሽነሪ አድርገው ሊልኩ ሚሽነሪ ላደርጉ ሙሉ ጊዜ አገልጋይና ሚሽነሪ ይለያያል እኮ። ግን ሙሉ ጊዜ አገልጋይ ሳሎን እንዲሁ በሚሽነሪነት ሚሽነሪ የሚባል አለ። ተካይ እንደዚህ ይልካሉ። ሙሉ ጊዜማ በቸርች ውስጥ በአግባቡ ቁጭ ብሎ እይታ ላይ አድርጎ እያዩ የሚሾሙት። እኔ ደግሞ ከእይታ ውጪ ወንጌል ስራ እንዲሰራ ቤተክርስቲያን እንዲተክል በዛው አጋጣሚ ያው ሊያዩ ማለት ነው። ያው እይታም በዚህም በኩልም እይታ አለ። ልክ ነው። ደግሞም ልክ ናቸው እኮ። ግን አሁን ነብይነትም ጠይቀህ ነበር እሱ አልሆነም። ስለዚህ አሁን እንደገና በሚሽነሪነት እንላክ መሄድ ትችላለህ ትፈልጋለህ ወይ አለ። ተጠራ ካልከን ውስጥ ተጠራ ካልከን ለወንጌል ትሄዳለህ ወይ? እሺ አልኩት። እኔማ ደስ ይለኛል፣ ምክንያቱም የወንጌል ነብይ ነኝ። ምን ማለት ነው የወንጌል ነብይ? የወንጌል ነብይ ማለት መልእክቱ ወንጌል የሆነ መልእክቱ ኢየሱስ የሆነ ትንቢቱ ኢየሱስ የሆነ መገለጡ ኢየሱስ የሆነ ማለት ነው። እኔ በፍሩሽካ በሌላ አይነት ነገሮች አላምንም። ማምነው በወንጌልና ወንጌል ነው። ወንጌል እንደሚያድን፣ ወንጌል እንደሚፈውስ፣ ወንጌል እንደሚያጽናና አምናለሁ። ሰው እኔ ሄጄ ሚሽነሪ ሆኜ ወንጌል ቢሰብኩ እንኳን ይሄ ጸጋ እንደሚገለጥ፣ ሰዎቹ ከስራት ነፃ እንደሚወጡ፣ አካባቢውን አሳልፈው እንደሚሰጥ አምን ነበር። ምክንያቱም የወንጌል ነብይ ነኝ ያልኩ ምክንያት እሺ ያልካቸው ነው። እሺ ያልኩ ወጣ ሄድክ። ወጣ ወዴት ሄድክ? ለመጀመሪያ ጊዜ ቤተክርስቲያኒቷ
ለመተከል የተላኩ ሰው ነኝ። በአዳማ ሮቦት ሙሉ ወንጌል ወዴት ተላክ? ወደ ዋጆ፣ አሁን ዋጆ ነው የሚባለው፣ ሰቀቀሎ ሙሉ ወንጌል ሰቀቀሎ የሚባል ህብረት እዛ ጀመር። በአንድ ቤተሰብ። የት ከተማ? እዛው አዳማ ከተማ። እዛው አዳማ ውስጥ ሌላ ቦታ ገጠር ላይ ወጣ ያለች ከከተማ ጫፍ ላይ ማለት። አሁን ከተማ ጠቅልሏል። ከተማ ውስጥ ገብቷል ቦታ። ያኔ ጤፍ ብቻ ነበር። ያኔ ጤፍ እኮ እያጨድኩ ነው ሰብክ ነበር። ያኔ እኮ ወቀጣ ጊዜ እየወቀጥኩ ነው ስሰብክ ነበር። ወንጌል ትሰራ ነበር። በዛው እንደውም የገጠመኝ ነገር ማይረሳኝ ወንጌል ለመስበክ እየሄድኩ እያለሁ ወደ 18 ሰው ብዙ ናቸው አጨዳ ላይ ናቸው፣ ጤፍ እያጨዱ እና አየሁ። አንድ ሸማግሌ የሆነ ከመካከላቸው አየሁትና ከሸማግሌው ላይ ማጭዱን ወስጄ የገበሬ ልጅ አይደለሁ። ስለዚህ አጨዳ ጀመርኩልሽ። ረዳው? አዎ፣ ከሸማግሌ ተቀብዬ ልርዳ ብዬ ኦሮምኛ ሲገርጋራ ጀዴ በቃ አጨዳ ጀመርኩ። እያጨድኩ እያለሁ መስበክ ጀመርኩ። አፌ ይናገራል፣ እጄ ያጭዳል። ኦኬ። ከዛን አንዱ ከጎኔ ለካ የዚህ ሰውዬ ታላቅ ልጅ ነው። አንገትን ነበር መቁረጥ አደገኛ አገባብ ገባ እንጂ አለ። ማጭዱ እንደዚህ አድርጎ አንገት ይላል። ኦኬ። አንገትን መቁረጥ ነበር አደገኛ አገባብ ገባ እንጂ አለ። ከአባቱ ስለተቀበልክ? አዎ። እሺ። ዛሬ እዛ አካባቢ ያኔ ጤፍ ነበረ። በዛን ጊዜ እንደዛ ወንጌልን እየሰበኩ በእነዛ አይነት ሁኔታ ውስጥ ኢየሱስን አውራ ነበር፣ ሰብክ ነበር። ኢየሱስን ሰብኳለሁ። ማግኘው ደስታ አይደለም፣ የተለየ ደስታ ነው። ኢየሱስን በማውራት ውስጥ የሚገኝ ቅባት የተለየ ነው፣ ይጨመራል ውስጥ። ለሱ ነው የተፈጠርከው። አዎ። ለዚህ ወንጌል ነው የወንጌል ነብይ ነኝ ያልኩትም በዚህ ምክንያት ነው። ሰራው ወንጌል ተከልኩ። እዛ አንድ ሙሉ ወንጌል ይኸው አሁን ዋጆ ሙሉ ወንጌል ይባላል። ስለዚህ አሁን ቀጠልኩ። አዎ ተተከለ። እንደገና ወደ ዋና ቤተክርስቲያን ተመለስኩ። መለስኩ። አንፈልግም፣ ሙሉ ጊዜ አንፈልግም፣ አሁን ሚሽነሪ መሆን ትፈልጋለህ ያሉኝ ቸርች መለሱኝ እና ቸርች ሙሉ ጊዜ እንጻፋለን። አሁን ሙሉ ጊዜ እንደገና ጽፌ ታየ። ከዛም በኋላ ሙሉ ወንጌል እንደ ኢትዮጵያ ነብይና ሐዋርያ እንዳይሾም ብላ ቆልፋ ነበር አቁማ ነበር። አዎ ያኔ ያን ታይም እኔ አሁን ሙሉ ጊዜ እይታ ያስገባው ጊዜ ድጋሚ አሁን ለሁለተኛ ዓመት ምህረት ማለት ነው በ2008 እና 2007 አቁማ ነበር። 2007 አካባቢ አቁማ ነበር። ለምን ተቃወለም? አዎ ያው ኦሬዲ እነዚህ ነቢያቶች የተነሱበት ጊዜ ነበር። ኦኬ። በዛ ምክንያት በተፈጠረች አዎ እንደውም መቼ ላይ እንደተለቀቀ አመታትን በእርግጥ በቋሚነት ባላቅም መቼ እንደተለቀቀ፣ ምክንያቱም እኛ አገልግሎት ላይ ነው እንጂ ዶክተሪን ላይ እንደዚህ አመራር ላይ አልነበርንም። ስለዚህ አናውቀውም መቼ እንደተለቀቀ። እነሱ አይቶ በዛን ጊዜ በዚህ ጉዳይ ስለተከለከለ አሉኝ መሪዎች፣ አሁን አይሾም ወንጌል አይናገር አሁን። ምክንያቱም እኔ ያንኑ ነው ያስገባሁት፣ አልቀየርኩም። ነገር ነብይ ነው እግዚአብሔር አለኝ፣ ነብይ ነው ብዬ ነው ያስገባሁት። በነብይነት ጥሪ አገልግሎት ነው እግዚአብሔር እንዳገለግል የጠራኝ እያስገባው። እነሱ በቃ አይ ወንጌልም ሰርቷል፣ ፍሬ አለው፣ ወንጌል ላይ እንበለዋል። እኔ ምንም በሉ ወንጌል ይቀጥላል አልኳቸው። እግዚአብሔር ይመስገን። ታዲያ በነብይነት ጸጋ እንዴት ነው በኋላ ላይ የተቀበሉ? በኋላ ላይ እነዚህ ሁሉ ፍሬዎች ሲሆኑ ብዙ ምልክቶች እየሆኑ ነው። ወንጌል ብቻ አይደለም፣ ወንጌል በታምራት ሲጸና ነበር። የምናገረው ቃል በታምራት ሲጸና ነበር እና ወንጌል የሚሆነው ነገር ያዩ ነበር። አጋንንት ይወጡ ነበር፣ በሽተኞች ይፈወሱ ነበር። ሰዎች እስራታቸው ሲፈታ ደግሞ ታውቂያለሽ፣ አሁኑ ጎረቤቱ ላላማኔ ይነግራል። ልጁን ይዞ ሲመጣ ከነ ልጁ መጥቶ ጌታን ይቀበላል። ምክንያቱም ልጅ ነፃ ያወጣ አምላክ እውነተኛ አምላክ ነው ይላል። በዚህ አይነት ሁኔታ ነው ሁለቱም ቸርች እግዚአብሔር ታምራት እንደዛ ሳያሰፋኝ ነበር። እግዚአብሔር እንደዛ አብስቶን እቺ ሁለተኛ ቸርች ስተክል 3 ዓመት ነው የሰራውባት። እግዚአብሔር ረዳኝ። እዛ አንድ እብድ ነው ነፃ ያወጣው መጀመር። ከዛም በኋላ ሰው እየጨመረ መጣ። ለቤተ ክርስቲያን አሳወቅ። ከብዱ መፈታት በኋላ ከብዱ መፈታት እብድ አይባልም አሁን በንግግሩ የአይምሮ ህመምተኛ የአይምሮ ህመምተኛ ልክ ይቅርታ ሶሪ እሱን በዛ አይነት ቃል እንዲስተካከል እንፈልጋለን። ምክንያቱም ሁለተኛ ነው አማርኛ ሁለተኛ ያው በጣም እግዚአብሔር ረድቶኝ
ይሄ ታምር ነው። መጽሐፍ ቅዱስ አሁን ሳነብ በአጥር ዘል ነበር። ፊደል አልተማርኩም እኔ ሀሁ አልተማርኩም። ታምኛለሽ? እንዴት? እኔ አሁን መጻፍ አልችልም። አማርኛ መጻፍ አልችልም። አማርኛ ሀሁ አልተማርኩም። ሀሁ በትክክል አሁን ላልጽፍ ይችላል። ኦኬ። ግን በኦሮምኛ ግን መጻፍም ተምራለሁ። በኦሮምኛ መጻፍም ተምራለሁ። በኦሮምኛ ነው የተማርኩት። አማርኛ ክላስ ግን እየዘለን ነው። የቁቤ ትውልድ ነው። ቁቤ በመጣበት በቃ እንደዛ ነው። ስለዚህ አጥር እየዘለን ነበር። አማርኛ ክላስ እንኳን አንድ ክላስ ነበረች። እሺ 5ኛ ክፍል ጀምሮ በእኛ ዘመን በቁሜ ዘመን። ከዛ ከ5ኛ ክፍል ጀምሮ የነበረው እንኳን አጥር እየዘለን ስለማይገባቸው ስለዚህ አልተማርኩም። አማርኛ ማንበብ የጀመርኩት በመጽሐፍ ቅዱስ ነው። እውነትህን ነው። ጌታ ምስክሬ ታምር ስታነበው ተገለጠልኝ። አነበብኩ። በቃ ማንበብ ቻልኩ። እንዳነብ እርዳኝ ትለው ነበር ጌታ ነው። ድንገት ራሱ መጣ። ፈለግኩ። ጌታ ሆይ ስጠኝ ብዬዋለሁ። እኔ ይሄንን ቋንቋ መልመድ ፈልጋለሁ ብዬ ሰዎች እየሳቁብኝ ነበረ። ምክንያቱም አንተ ነው የምለው ሴት አንተ ነው። ወንድን ደግሞ አንቺ ይለዋለሁ። ስለዚህ ሰዎች ይስቁ ነበር። በጣም ይስቁብኝ ነበር። ሰው በጣም ደብረ ብርሃን ሰብኬያለሁ። ደብረ ብርሃን ሰሜን ወንጌልን በኃይል በአማርኛ እዚህ ነው ያደግከዋል። ምክንያቱም አሁን አማርኛ አይቸግረኝም። እንዴት ነው የመጣልህ? መጀመሪያ ምን ጊዜ ላይ ነው? አሁን እኔ አማርኛ ማንበብ የጀመርኩት በ2005 ነው። 2005 ድንገት ሳነብ ድንገት ስከፍት የኦሮምኛ መጽሐፍ ቅዱስ ነው የነበረኝ። አማርኛንም ማወቅ ፈልጋለሁ። እየጸባበርኩት ነው እንዳልኩሽ። ቋንቋ መልመድ ፈልጋለሁ። በሁሉም ኢየሱስን ማዳረስ ስለሚፈልግ ቋንቋ ሁሉ ኢየሱስን የማገኝበት ነው። ኢየሱስን የማወራበት ነው። አሁን ኢትዮጵያ ብዙ ቋንቋ ብችል ደስ ይለኛል። ጸሎቴ ነው። ምክንያቱም ቋንቋ ሁሉ ኢየሱስን የምናወራበት፣ ኢየሱስን የምናወድስበት፣ ኢየሱስን ለትውልድ የምናደርስበት። አረብኛ ትችልም? አልችልም። ብችል ደስ ይለኛል። ወደፊትም ደግሞ በአረብኛ እዛ እጄ እንደምሰብክ አውቃለሁ። እግዚአብሔርም ይረዳል። እንዲሁ እኮ ይሰጣል። ይሰጣል። እንደሚሰጥም አይቼዋለሁ። ይሄ ምስክር ነው። አሁን አማርኛ ፊደል ሳላነብ መጽሐፍ ቅዱስ ማንበብ ለእኔ ተአምር ነው። በጣም ሌላ ተአምር። ኢየሱስን ስለዚህ አመሰግናለሁ። ዛሬ ሰሜንን ሰብኬያለሁ፣ ደቡብን ሰብኬያለሁ፣ ምስራቅን ሰብኬያለሁ፣ ምዕራብን ሰብኬያለሁ። እየተጋበዝክ ትዞራለህ በየከተማ። እግዚአብሔርን አከብረዋለሁ። በዚህ እግዚአብሔር ይመስገን። ከተቻለ ተመልካቾች በቪዲዮ ለማሳየት እንሞክራለን። በተለያየ ከተሞች ላይ ያደረገውን አገልግሎት እንድታዩት ለማቅረብ እንሞክራለን። የተቀረጸ ቪዲዮ ስለሰጠን ጥራት ካለውና የሚሰማ ከሆነ እንድታዩት እናደርጋለን። እና በመንፈስ በነቢይነት አገልግሎት አሁን በቃ ሙሉ ወንጌልም ተቀብላ እያገለገልክ ነው? እያገለገልኩ እገኛለሁ ሙሉ ወንጌል። ከዛም በኋላ ያው በወንጌልነት ለጥቂት ዓመት አገልግዬ ነበር። ከዛም በኋላ ያው ፍሬ ስላይለ እንደ ሀገር እግዚአብሔር የተናገረ ነገር ሆኖ ምን ሆነ እስቲ ንገረናል። እንደ ሀገር እግዚአብሔር የተናገረው ነገር አሁን የምናየው ነገር እግዚአብሔር ቀድሞ ነግሮኝ ነበር። እስቲ ምንድን ነበር ሲናገር? ቃል በቃል ነገር ቃል በቃል አሁን ሲናገር ምናልባት አገራችን ለመጀመሪያ ጊዜ በሰላም መንግስት አንዱ ሲቀባበሉ የመቀባበሉ ነገር በሰላም እንደሚሆን በሰላም ሲሆን የነበረ ጊዜ ነው። በሰላም ሲቀባበሉ የነበረ ጊዜ ነው። ይህ መልእክት ይመጣ። ሳይቀባበሉ ነው ሲቀባበሉ ምን መጣ? መልእክት መጣ። ሀገርን ወንድም እስከሚጠራጠር ድረስ ጦርነት እንደሚሆን፣ ደም ከትግራይ መፍሰስ እንደሚጀምር፣ ይህ ደም ስበተን በየክልሉ ወንድም እስከሚጠራጠር ድረስ ትልቅ ጦርነት በኢትዮጵያ ምድር ላይ ይሆናል። እንደውም በአርብ ፕሮግራም ላይ አርብ ጾም ጸሎት ጊዜ አለን በእኛ ቤተክርስቲያን። የኢትዮጵያ ካርታ ለመገነጣጠል ትግራይን ልትገነጠል፣ ሌሎቹም ደግሞ ሊገነጣጠሉ ሲጓተቱ፣ አማራ፣ ኦሮሞ ካርታውን ሊገነጣጥሉ ሲጓተቱ አየሁ። የኢትዮጵያ ካርታ እኮ ነው የማየው። እየጸለይኩ ያለው ጠቅላይ ሚኒስትር ኃይለማርያምና ዶክተር አብይ እየተቀባበሉ ባሉበት ሰዓት፣ ሰላም የነበረበት ጊዜ፣ በጣም ደስታ፣ ሰዎች ሁሉ ፍቅር ያሸንፋል የሚልበት ጊዜ፣ በጣም አሮንና ሙሴ እያለ ሰው በፍቅር አማኝ የነገስበት ጊዜ ተብሎ ሁሉ በቃ በደስታ እንትን በሚልበት ጊዜ ከባድ ሁከት እንደሚሆንና ከባድ ሰውን እስከሚጠራጠር ድረስ ወንድሙን እኮ ነው ያለው እግዚአብሔር ቃል በቃል ወንድሙን እስከሚጠራጠር ድረስ
እንደገና እግዚአብሔር ድጋሚ ያሳየኝ። ስሙኝ አልኩ። ምስክሮች አሉ፣ በጣም ትልልቅ አባቶች ጾም ጸሎት አርብ ላይ በስነ ስርዓት የሚሳተፉ ምን እንዳሉ ትልቅ አባት ናቸው። የኔ የእንትን ጊዜ ምስክርነትም አድርገዋል። ማን ናቸው ስማቸው? ምክንያቱም እማኝ ይሆናሉ ሰዎች ደውለው ቢጠይቋቸው። አባ ፍሳ ይባላል። እና እሳት ሲቆሰቆስ አየሁ አልኩት። ይሄ እሳት መልካም እሳት አይደለም። ይሄ እሳት የመንፈስ ቅዱስ እሳት አይደለም። እንዳትሳሳቱ ሰሙ። በኢትዮጵያ ምድር ላይ አደገኛ ነገር ሊመጣ ነው አልኩ። ሀገር ሰላም ነበር ያን። ይሄ ብቻ አለ። በአዳማ ከተማ 27 አጥባ አለ ዛሬ ሙሉ ወንጌል። አንድነት ጊዜ አለን። በጣም ልዩ ደስ የሚለው ትልቅ ምሳሌ የሚሆን የአንድነት ጊዜ አለን። በዛ አንድነት ጊዜ ላይም እግዚአብሔር በተለያየ ጊዜ ይናገረኝ ነበር። አገልጋዮች እየሰሙ ፓስተሮች፣ መጋቢዎች፣ አስተማሪዎች፣ ወንጌላን ትልቅ አገልጋዮች በሚገኙበት ነው አንድነት። ሁላችን ተሰብስበን የተሾመ አገልጋይ ብቻ ነው የሚገኘው። ሰው እዛ ላይ እግዚአብሔር ይናገረኝ ነበር። በጣም ምስክርነት ይሰጡ ነበር ሰዎች። እግዚአብሔር የተናገሩ ይሄንኑ እነዚህ በሀገር ጉዳይ ይመጣ ነበር ሊፈልግ በሀገር ጉዳይ እግዚአብሔር መልእክት ይናገረኝ ነበር። የሚናገረኝ ነገር ሁሉ ሆኖ ይታይ ነበር። ሳዩ ነበር። አሁን አዩ፣ ከዛም መሰከሩ። እግዚአብሔር ያለው ይሄው ሆኗል። አሁን ንስሐ እንግባ፣ ለሀገራችን ወደ እግዚአብሔር ፊት እንደፋ፣ ወንድም ከወንድም ጋር ይታረቅ፣ ሰላም ይውረድ፣ እርቅ ይሁን፣ ንስሐ እንግባ የሚል ጥሪ ያደርጋል። ብዙ ጊዜ በዚህ ጉዳይ ላይ እንጸልያለን። ይሄ አንዱ እግዚአብሔር ነቢይ መሆንን መሰከረላቸው። ይሄን አይተው ተቀበሉ ብቻ አይደለም፣ ሙሉ ወንጌል በደንብ ያያሉ። እንደ ሙሉ ወንጌል ቤተክርስቲያን አሰራር ከተለያየ ቤተክርስቲያን 7 አሁን ቤተክርስቲያን ነቢይ ነው የሚል ትክክለኛ መረጃ መስጠት አለባት። 7 ቤተክርስቲያን ነቢይ መሆኔ 7 ቤተክርስቲያን። አሁን እኔ በድሮ ደንብ ነው የተሾምኩት። ቆየዋ ከተሾምኩት አሁን 5ኛ ዓመቴን ጀምሬያለሁ። እኔ ግን ከዚሁ ጋር አያይዤም ጠይቀ አሁንስ ያለ ያው አሁን የዚህ የደም መፋሰሱን ነገር ያው በኋላ ላይ እንደውም እኔ ለሁሉም ለተዋጊ ለሚባሉት ምናልባት አንዱ ሰው ሼር ሊያደርጋቸው ይችላል። በኦሮሚያም በኩል ጴንጤዎች አሉ፣ ሸኔዎች፣ በሌላውም በኩል ያሉ ይኖራሉ። ወንጌልን የሰሙ ኦርቶዶክስም ቢሆን ተዋጋ ደም አፍስስ የሚል የለውም እና ይህንን ነገርም በሚመለከት መልእክትም ጥያቄ እንድታቀርብ ጠይቃለሁ። ግን እግዚአብሔር ምንድን ነው መጨረሻችን? መገነጣጠሉ ይሆናል ወይስ ምንድን ነው ፊውቸሩ? ኢትዮጵያ ምንድን ነው የሚለው ተናግረዋል። በጣም ጥሩ። እንደ እግዚአብሔር ባሪያ የሰማሁትን ነገር በእግዚአብሔር ፊት ጸልያለሁ። ስለ ሀገሬ ሸክም አለኝ። ሀገሬን ወደዋለሁ። የሀገሬን ሕዝብ ወዳለሁ። ስለዚህ ይሄ ሀገሬ በብዙ የተሰቃየ ሕዝብ ነው። የሀገሬ ሕዝብ በብዙ ተሰቃይተዋል። በራብ ተሰቃይተዋል። በበሽታ ተሰቃይተዋል። በጦርነት ተሰቃይተዋል። እንዳርፍ ፈልጋለሁ። በእኔ ዘመን እግዚአብሔር የረፍትን ዘመን እንዲያመጣ ፈልጋለሁ። ስለዚህ ከእግዚአብሔር ጋር ሁልጊዜ እነጋገራለሁ። እጮዋለሁ ወደ እግዚአብሔር ስቲል ነው እጮዋለሁ። የእግዚአብሔር ክብር ተገልጦ ሰላም በምድሪቷ ላይ ወርዶ እንደገና ኢትዮጵያ እንድትታሰብ ጸሎቴ ነው። ምክንያቱም መጽሐፍ ቅዱስ ኢትዮጵያ እጆቿ ወደ እግዚአብሔር ታነሳለች ይላል። ስለዚህ እጅ ሰጥታ ኢትዮጵያ በወንጌል ተማርካ ሰላም ወርዶ እርቅ ሆኖ ማየት ናፍቆቴ ጸሎቴም ነው። ሰው እንደሚጸልይ ሰው ወደፊት ተስፋ አለ። ምን አየህ? እግዚአብሔር ያሳየኝ እግዚአብሔር በዚህ በኢትዮጵያ ምድር ላይ የተደበቁ ሀብቶች እንደሚወጡ እንደገና መታሰብ እንደሚሆን እንደገና ልጆቿ እንደሚታሰቡ ኢትዮጵያ ልጆቿ እንደሚታሰቡ ይሄ ጦርነቱ እንደሚቆም ያበቃለታል። ለጥቂት ጊዜ ይሄ ነገር ይቀጥላል። ምክንያቱም ለጥቂት ጊዜ ይቀጥላል ብሎኛል ጌታ። ጊዜውን እግዚአብሔር ነው የሚያውቀው። ይሄ ነው አላለም። ለጥቂት ጊዜ ይቀጥላል ነው ያለኝ። አልጨምርም አልቀንስም። ይሄን ሲያሳይ ካለው አመት እስካሁን ስንት አመት ሆነ? አሁን 2 አመት። 2 አመት። እስከ መቼ ነው ብዬ ከጠየቅኩ ማለት ነው። እስከ መቼ ነው አልከው? እስከ መቼ ነው ብዬ ጠይቀህ ስትለው እስከ መቼ ነው ይሄ ነገር የሚቀጥለው? ለጥቂት ጊዜ ይቀጥላል አለኝ ጌታ። ይሄ ማብቂያ ይቀጥላል። ህዝቤ በንስሐ ወደፊት ይመለሳል። ህዝቤ በንስሐ በፊቴ ይውደቃል። ህዝቤ እንደገና የራሱን ነገር ከመፈለግ ይልቅ እኔን ይፈልጋል። ያኔ ነው
ጉብኝት ይሆናል። ጉብኝት ይሆናል። ጦርነት ሁሉ ይቆማል። እንደውም ማዕድን መውጣት የሚባለው ነገር ሁሉ ይሆናል። በአባቶቼ የተነገረ የሰማ ነው። ትልልቅ አባቶች ስለዚህ ጉዳይ መጽሐፍ ጽፈዋል። ትልልቅ አባቶች ስለዚህ ጉዳይ መልእክት ተናግሯል። እኔ ትንሽ ልጅ ነኝ፣ ገና ብዙ ራዕይ ያለኝ፣ ገና ብዙ ሩቅ ነው የምሄደው። ግን እንደ እግዚአብሔር ባሪያ እንደ እግዚአብሔር ሰው ሲጸልይ እግዚአብሔር ትልልቅ የተሰወሩ ማዕዶች እንደሚወጡ፣ እቺ ሀገር ለብዙዎቹ ተፈላጊ እንደምትሆን፣ ዓለም ሁሉ እንደሚፈልጋት እግዚአብሔር ተናግሮኛል። ተፈላጊ እንደሚያደርጋት፣ ሞዴል እንደሚያደርጋት፣ ያ የለቅሶ ጊዜ የዋይታ ጊዜ እንደሚያበቃ፣ እንደገና እንደምትካስ ተናግሮኛል። ያ በእኔ ዘመን እንዲሆን ነው ጩኸቴ። አሜን አሜን። ይፍጠንልን እንጂ በጣም ዘመኑን በዛ፣ መከራም በዛ። እንደው እግዚአብሔር የሰዎችን ልብ እንዲያስደንግጦ የአገልጋዮችን፣ የትልልቅ ፓስተሮችን፣ የትልልቅ ነቢያትን፣ ትልልቅ አገርን በመንፈሳዊ ነገር የሚመሩትን ልብ ነክቶ ከልብ በሆነ ንስሐ የምንወድቅበትን ጊዜ ያምጣና በቃ ልጆቻችንም ከእልቂት ይዳኑ፣ ህይወት ይኖር። እንዳልከው ረሃቡ ጎድሎታል፣ መፈናቀሉ ጎድቶታል፣ ህዝቡ የተሰቃየ ነው። እግዚአብሔር በቃ ይበለን። አሜን። እግዚአብሔር ይመስገን። አሁን እንግዲህ ይህን ሁሉ ከተነጋገርን ወዲያ እንደው ራዕይ ወደፊት አደርጋለሁ የምትለው ምን እቅድ አለ? አሁንስ ምን እየሰራ ነው? በቤተ ክርስቲያን ከማገልገል ሌላ አገልግሎች የሶሻል ሚዲያ አለ ወይ? እስቲ ወደዚህ እንሄድ። በጣም ጥሩ ጥያቄ ነው። አሁን ደስ ይለኛል። በስውር አገልግሎት ሲያገለግል ነበር እስካሁን። ከአባቶቼ የተማርኩት መታየት ሳይሆን መደበቅ ነው። ማለት ይሄ በጣም እኔ እንደዚህ ሆኖልኛል፣ እንደዚህ ጌታ አድርጓል በእኔ ህይወት ብሎ ሚዲያ ላይ እንደማወራት ይከብደኛል። እኔ እንደዛ አላደግኩም። ሰዎች ይመስክሩ፣ ያዩ ይመስክሩ እንጂ የምለው እንደዚህ አልለመድኩም። ክርስቶስ ይክበር ስለሆነ ሁሉ ክርስቶስ ክብሩን ይውሰደው። ይሄ ነው የተማርኩት። ክርስቶስ ክብሩን ይውሰደው። በልዩ ልዩ ስፍራዎች የማገልገል እድል አግኝቻለሁ በእግዚአብሔር ምሕረት። በተለያዩ ክልሎች፣ በኢትዮጵያ ክልሎች የመሄድ እድል በእግዚአብሔር ምሕረት አግኝቻለሁ። በዚህ ሁሉ ሲሄድ ግን ድካሜ በሶሻል ሚዲያ አልተጠቀምኩም። ስለዚህ ተመክሬያለሁ በዚህ ጉዳይ። ምክር አገልግሎት ከተሰጠኝ በኋላ ቲክቶክ ጀምሬያለሁ። ቲክቶክ ላይ ሰው ያገኛል? ቲክቶክ ላይ ብዙ ፕሮፌት ሮባ ብሎ ያገኙኛል። ሚዲያ ላይ ያገኙኛል። የሚያገለግልበት አገልግሎቶችን አስተላልፋለሁ፣ አሳውቃለሁ። በዚህ አይነት ቦታ እንደዚህ አይነት አገልግሎት አለኝ እለዋለሁ። ማስታወቂያ እናገራለሁ። በዚህ ቲክቶክ በዛ አስተላልፋለሁ። የተለያየ በዓላትም እንኳን አደረሳችሁ ብዬ መልእክት አስተላልፋለሁ። እግዚአብሔር ቃል ሼር አደርጋለሁ እና በዚህ ጀምሬያለሁ። ያው በቂ እቃ ባይኖረኝም ያው ወደፊት የበለጠ ሰፊ ራዕይ ያለኝ የራሴ ካሜራ፣ የራሴ ስቱዲዮ፣ ወደፊት ትልቅ ለሀገር የሚሆን ለዓለም የሚሆን ነገር እያስተላለፍኩ እግዚአብሔር በሰጠኝ ጸጋ እናንተን ለማገልገል ዝግጁ ነኝ። ለእናንተ ጥቅም ነው የተሰጠኝ ጸጋ። ስለዚህ በነፃ እግዚአብሔር የሰጠኝን ለመስጠት ዝግጁ ነኝ። እግዚአብሔር ይረዳናል። እግዚአብሔርን ስራ በጋራ አብረን እንሰራለን። ስልኬንም ከዚህ በታች አስቀምጣለሁ። የምትፈልጉኝ ከሆነ በዚህ ስልክ ልታገኙኝ፣ ምክርም ጸሎትም ከፈለጋችሁ ከዚህ በታች እህቴ በምታስቀምጠው ስልክ ልታገኙኝ ትችላላችሁ። ቲክቶክም ፌስቡክም አለኝ። ስለዚህ በእነዚህ ነገሮች ተከታተላችሁ ፕሮግራሙ ማየት ትችላላችሁ። እግዚአብሔር ይባርክ። አሜን። እንደዚህ አይነት ሲምፕል ሰው በእርግጥ እንዳንተ ኢየሱስን ማየት እንደዚህ አይነት ማየት ከመጣ በኋላ ሰው ተመልሶ ወደ ትዕቢት ወደ ምን መግባት የሚችል አይመስለኝም። አይዶን ነው እና እግዚአብሔር እንደዚህ አይነት ትሁት ልብ ደግሞ የተቀባው ለሰው መሆኑን እንድትረዳ አድርገው የሰሩ ለዚህ ያበቁ የሉተራን ቤተክርስቲያን መካነ ኢየሱስ እግዚአብሔር ይባርካቸው እነዛ አባቶች። ከዛ ደግሞ ተቀብለው ያሳደገች ሙሉ ወንጌል ትባረክ። በእውነት እኔ እግዚአብሔርን በጣም ነው የማመሰግነው። በዚህ ዘመን ላይ ላለው ወጣት እንደዚህ የእግዚአብሔርን ቃል ተምሮ በጸጋ ስጦታም በፍቅርም የሚገለጽ ሰው ሲመጣ እኔ እግዚአብሔርን በጣም አመሰግናለሁ። ምክንያቱም ወጣቱ ትምህርትም ይፈልጋል፣ አያያዝም ፍቅርም ይፈልጋል። እንደምታየው ልጆች ከቤተ ክርስቲያን እያመለጡ በግብረ ሰዶምነት በግብረ ሰዶማዊነት በላይ የድራግ ውስጥ አለ። አሁን ደግሞ አዲሱ ደግሞ ወደ 666 የኢሉሚናቲ ሜምበር እየሆኑ የእኛ ልጆች ብቻ ቤተክርስቲያን ልጆች ብቻ ሳይሆን የኢትዮጵያ ልጆች ስለምን ይግቡ?
እንደዚህ የተቀቡ ሰዎች ካልወጡ ያለንበት ዘመን የመጨረሻው መሆኑ እንትኑን ከባድ አድርጎታልና በየትኛው ባይብል ኮሌጅ ነው አንተ የተማርከው? በኮሌጅ 2 ነው የተማርኩት። ዲፕሎማ የወሰድኩት በመሰረተ ክርስቶስ ነው። ናዝሬት ደብረ ዘይት አዳማ ሄደች። የደብረ ዘይት ነበር። በአዳማ ሮቦት ሙሉ ወንጌል ቤተክርስቲያን ነው በነቢይነት የተሾምኩት። ከሄድ ኦፊስ መጥቶ ያን ሹመት ስነ ስርዓት በዛ አይነት መልኩ ነው ሹመት ስነ ስርዓት የተሰጠ በሮቦት ሮቦት ነው። ስለዚህ አዳማ ሮቦት ሙሉ ወንጌል ምእመኑን አገልጋዮቹን በጣም ወዳቸዋለሁ። እነሱ መባረክ አለባቸው። እነሱ ትልቅ ዋጋ ከፍለዋል ከኔ ጋር። እናቶች ጸሎት ፍሬ ነኝ። እናቶች በስውር የሚጸልዩ እናቶች ፍሬ ነኝ። ስለነሱ እግዚአብሔርን አመሰግናለሁ። አሜን። ስቲል ነው ስለኔ የሚጸልዩ አሉ። ሽልማታቸው በሰማይ ብዙ ነው። እግዚአብሔር ክብሩን ይውሰድ። ስለነሱ እግዚአብሔርን ልባርክ። አሜን። ለምሳሌ እዚህ ጋር አንተ ባታድግ አሁን እኮ ከዚህ ወዲያ ወደ አንተ የሚመጡ ብዙ ወጣቶች እንዳሉ እረዳለሁ። በቃ በጎ ማን ያሳየናል የሚሉ ወጣቶች እንደው በዚህ አጋጣሚ ብነግራችሁ በነበረን በወር ባለን የጸሎት ህብረት ላይ ጌታ ከበድ ያለ ነገር ነው የተናገረን እና አንደኛ ለሙሉ ሰዓት 5 ጉዳይ ነው ያለው። 5 ጉዳይ ቅድም አብራል በነበረችው እህታችን በሶፊ ደግሞ የመጣው መልእክት 5 ጉዳይ አይደለም እየመጣሁ ነው። ኢየሱስ ላስት እንትን ላይ ያለ ነው። ሁለተኛ የተናገረው በራእይ ታይ ነበር መቅደስ። እሷ በምታየው በጣም ትልቅ በጣም ዲፕ የሆነ ምን ያህል ዲፕ እንደሆነ የማይታይ ጉድጓድ አዲስ አበባ ላይ የተቆፈረ ታያለች እና በጣም ብዙ ወጣቶች ተሰልፈው በሩጫ ነው ወደዛ የሚሄዱት እና እዛ እየሄዱ ይገባሉ አይወጡም፣ ይገባሉ አይወጡም። እና ጌታ ምን ይላታል? እነዚህ በገንዘብ እየተገዙ ነፍሳቸውን ሸጠው ወደዛ እየተነዱ ያሉ የሀገራችሁ ልጆች ናቸው። በፊቴ ስለነሱ የሚጮህ የለም አለ ጌታ። እና በጣም በንስሐ እየጸለይን ደግሞ እያለ እንደገና በሚያስደንቅ ሁኔታ ዲፕ ውስጥ ያለውን እንትን ሰንሰለቱ ከአዲስ አበባ ወደ ናይጄሪያ ድረስ የተዘረጋ ሰንሰለት ነው የምታየው። እና መቀስ ገብቶ ያንን ከኛ ጥቂት ሰዓት እኮ ነው የምልጃው ጸሎት፣ በጣም ጥቂት ደቂቃዎች እሳት መቀስ ሲቆርጠው እና ወጣቶች ከዛ ውስጥ እንዲህ የተፈነጠሩ ከንትን ውስጥ ይወጡና ግር ብሎ እንዲፊታቸውን አዙሮ ወደ ቤተክርስቲያን እየሮጡ እና ይሄንን ለመቀበልና ለመታደግ ለማገልገል የምትችል እግዚአብሔር ቤተክርስቲያን ያምጣ እንጂ ያየችው ወጣቶቹ በሙሉ ወደ ቤተክርስቲያን እንዳታገሏቸው ተጠንቀቁ፣ እንድትቀበሏቸው። ምክንያቱም የ666 ነበር እኮ የኢሉሚናቲ የምናምን ሆሞሴክሹዋል እያለ ማግለል እንዳይኖር በከባድ በማስጠንቀቂያ ነው እግዚአብሔር የተናገረን። እኛ እንደምታውቀው የጸሎት የትንሽ ህብረት ነው እንጂ አገልጋዮች ትልልቅ ቤተክርስቲያን አይደለንም። ይሄ ግን ለቤተክርስቲያን መሪዎች ከባድ መልእክት ነው። ሊመጡ ያሉ ወጣቶች አሉ። የእግዚአብሔር ኃይል ይዘረጋል፣ እሳቱ ይወጣል በዚህ ምድር ላይ። እነዚህን ወጣቶች ግን ራሳችንን በእነሱ ቦታ አስቀምጠን ራሳችንን አስቀምጠን ከሱስ መውጣት ምን ያህል ከባድ መሆኑን ጌታ ካረዳ በዚህ አይነት ይሄ እኮ የ666 ዲፕ አሰራር እኮ ነው እንትን ውስጥ የሚያስገባው የሆሞሴክሹዋል የሚያደርገው። በምንም አይነት ቀላል መናፍስት እንዳይመስሏችሁ፣ ትልቅ ከበድ ያለ ስራ ስለሆነ እራሩላቸው። ያ እስኪነቀል ድረስ በፍጹም እናግልላቸው እነዚህን ሰዎች። እና እግዚአብሔር ደግሞ የሙሉ ወንጌልን ቤተክርስቲያን እሳት ነው የጥንቱ እሳትን እግዚአብሔር ከፍቅር ጋር እንዲለቅላት ጸልየው። እሱን እኮ ነው ፍቅሩ ስለሌለ ነው አሁን ኃይል የጠፋው። እና ሙሉ ወንጌል እንደገና የበለጠ ያንቃት። መሰረተ ክርስቶስ እኔ በጣም በእሳቷን ማቃት። እኔ ሌላ አይነት መሰረተ ክርስቶስ አሁን የሚያወሩትን አላቅም። እኔ ያንን የድሮውን እሳት እግዚአብሔር ያምጣው። አለዛ ልጆቻችንን ማጣታችን ዘመኑም አልቋል። ጌታም እኛን ሊነጥቀን ነው። ብዙ ነገሮች ኤንድ ታይም ነው። ለምኑ ነው የምንጨነቀው? ኢየሱስ ጌታ ለምኑ ነው የምንጨነቀው? ዘላለም እዛ እያለ እና እግዚአብሔር ይርዳችሁ። በተለይ የቤተክርስቲያን መሪዎችም ይህን የምንሰማው የጸሎት ግሩፖች እንደ ክርስቲያንም ሁላችንም እግዚአብሔር ይርዳል። ብዙ ነገራችንን ወደ ዘላለም ህይወት በኩል እናዙረው። በቃ እኛን ልንሄድ እንችላለን፣ ለዘላለም እዛ እንሄዳለን። ለጥቂት ጊዜ ብለን ዓለምም ትጠፋለች። ለጥቂት ጊዜ ብለን ጊዜያችንን በከንቱ አናጥፋ። በሰማይም ሽልማት ነው። በጣም ወጣቶችን በተለይ ለመታደግ
ብንነሳ ደስ ይለኛል። እንዳንተ አይነቱን እግዚአብሔር አዘጋጅቷል በየከተማው በየቦታው። አሁን ዛሬ ደግሞ አንዱን አንተን እየገለጠ ነው በዚህ ሚዲያ። እርግጠኛ ነኝ ከዚህ በኋላ በጣም ብዙ ሰዎች ይመጣሉ። ብዙ ሰዎችን እግዚአብሔር ብዙ ወጣቶችን በአንተ ሊታደግ ይችላል። አንተ ስልክህን ከፍታል፣ ልብህን ከፍታል። እግዚአብሔር ይባርክ። አሜን። ይሄን የምትከታተሉ ወጣቶች ሰው ሼር ቢያደርግላችሁ፣ ምንም ሃይማኖት ይሁን የምትከተሉት፣ ለምን ኤቲስት አትሆኑም? ኢየሱስ ጌታ ነው። በዛ ቁጥር ደውሉልኝ፣ ስልክ አገናኛችኋለሁ ለሚጸልይላችሁ ሰው ነፃ ለማውጣት። በጣም ብዙ የተባረኩ እግዚአብሔር ባሪያዎች አሉ። እንደ ነቢይ ኩማ፣ እንደ ወንጌላዊ ሀብታሙ፣ ምንም ስንቱን ልጥራ፣ ፓስተር መካሻ ማአት አሉ። እና ደውሉልኝ። መውጣት አለ። መውጣት የሚባል ነገር አለ። ነፍሳችሁን አታጥፉ። ነገ የሚባል አለ። ኢየሱስ የሚባል የሞተላችሁ አለ። በተአምር ነፍሳችሁን አታጥፉ። ነፍሳችሁን ስታጠፉ ሽልማት የለም። ለፍቅር እኮ ነው ለምናምን አትበሉ፣ ሞኝ አትሆኑ። ለፍቅር ስለሞት ከዛ ምንም የለም። ለፍቅር የሞተው ኢየሱስ ነው። አትሙቱ። ነገ አዲስ ህይወት። ኢየሱስ የሚባል አፍቃሪ፣ ሚስጥራችሁን የሚደብቅ አለ። የሚጸልይ ሰው አገናኛችኋለሁ። በደስታ ደውሉልኝ እና እንደው እግዚአብሔር ይባርክን። እንደዚህ ስላሳደጉም ሁሉ እግዚአብሔር ይባረክ። ኢየሱስ ጌታ ነው። አሜን። እግዚአብሔር ትልቅ ነው። አሜን። እግዚአብሔር ይሄንን እድል ሲሰጠኝ አዋቂ ነው። ወላሂ ኢየሱስ ጌታ ነው። አሜን። ኢየሱስ በህይወታችሁ ላይ መልካም ነገር ያደርጋል። አሜን። ይፈልጋችኋል። አሜን። በጫት ውስጥ ያላችሁ፣ በጭፈራ ቤት ያላችሁ፣ በተለያየ ቦታ የማይመች ሁኔታ ውስጥ የታሰራችሁ፣ ማንም አይደርስልኝ ብላችሁ ተስፋ የቆረጣችሁ፣ በጎዳናም በተለያየ አይነት ቦታ ላይ የወደቁ ሰዎች አሁንም መልእክት አለ። ኢየሱስ ይወዳቸዋል። አሜን። እሱ ከዛ ቦታ ያወጣቸዋል። ለእኔ በራልኝ ብርሃን ይብራላችሁ። አሜን። እኔ ወዳቸዋለሁ፣ ጸልይላቸዋለሁ አለው በጸሎት ከጎናችሁ። እግዚአብሔር ከዛ እንደማወጣቸው አምናለሁ። እኔ እንዳወጣኝ እግዚአብሔር ያወጣቸዋል። አሜን። ፍቅር የሆነ አባት ነው። እስካልንበት ቆሻሻ ቤት መጥቶ ከቆሻሻ ቤት አውጥቶ ወደ ዘላለም ቤት የሚያስገባ ፍቅር የሆነ አባት ነው። አሜን። ይሄ ፍቅር የሆነ ኢየሱስን እንትቀበሉ፣ ንስሐ እንትገቡ፣ አካባቢያችሁ ያለው ቤተክርስቲያን ሄዳችሁ እንድትሳተፉ በጌታ ፍቅር እጋብዛችኋለሁ። መጽሐፍ ቅዱስንም ቁርአንንም አብሮ አያያዛችሁ አምናለሁ። በዚህ ቅዱሱ በመጽሐፍ ቅዱስ ውስጥ ያለ እውነት ይወርሳችኋል። ይሄ የወንጌል የእውነት ወንጌል ነው። ወዳችኋለሁ። ደግሞም በኢትዮጵያ ምድር ላይ ያለው አብያተ ክርስቲያን ሁሉ ይሄ እውነት ወንጌል የሚሰብኩ ወንጌልን ሳይበርዙ በጥንቃቄ ዋጋ ከፍሎ ወንጌልን ያስረክቡ አባቶች ደግሞ ይሄንን ወንጌል ሌሎቹ እንድናደርስ ነው። አብያተ ክርስቲያን ሁሉ በዚህ ጉዳይ ንቁ። ብዙ ስራ አለብን። ወንድና ወንድ፣ ሴትና ሴት በሚጋባበት ዓለም ውስጥ ነው ያለነው። ርኩሰት የሞላበት ቅድም እንዳለች ዓለም ውስጥ ነው ያለነው። ይሄን ዓለም የምንናጠቀው በወንጌል ብቻ ነው። በወንጌል ብቻ። ያለ ወንጌል ዓለምን ካለችበት ከዚህ ውርቀት ልናድናት አንችልም። ወንጌላችን ኢየሱስ ነው። ኢየሱስ ደግሞ ያድናቸዋል፣ ይወዳቸዋል። ተባረኩ። አብያተ ክርስቲያን ሁሉ እግዚአብሔር ይባርካችሁ። እጄ ያገለገልኳችሁ በኢትዮጵያ ምድር ላይ እግዚአብሔር ዘመናችሁን ይባርክ። ተባረኩ፣ ለምልሙ። ይህ እንደ አጋጣሚ ካገኛችሁ ጸልዩ። ለእኔም ለቤተ ክርስቲያንም ጸልዩ። እግዚአብሔርን ስራ ብረን ገና እንሰራለን። ምድሪቷን እንወርሳለን። አፍሪካን እንወርሳለን። አውሮፓን በወንጌል በክርስቶስ ኢየሱስ እንጠቀላለን። ኢየሱስ ጌታ ነው። በጣም መወደው በእኔ ላይ ዋጋ የከፈለ እየመከረኝ ከኔ ጋር ዋጋ የከፈለ ፓስተር ከበደ ስዩም የሚባለው የአዳማ ሮቦት ሙሉ ወንጌል መሪ እረኛ ነው። ስለሱ እግዚአብሔርን ባርካለሁ። በጣም በመምከር የሚያስፈልገው ነገር ከጎኔ በመቆም ዋጋ የከፈለ ሰው ነው። ለመንፈሳዊ ህይወቴ እሱ የቤተክርስቲያናችን መሪ መጋቢ ነው። እሱን እግዚአብሔር ይባርኮ ማለት ፈልጋለሁ። ቤተክርስቲያናን አገልጋዮቿን በቃ ስማቸውን ሁሉም ጠቅሼ አልጨርስም። እሱም ብቻ መሪው ልጥቀስና ሌሎች ሁሉ ወዳቸዋለሁ ከልቤ። ወጣቶች ወዳቸዋለሁ ከልቤ። እግዚአብሔር ከእናንተ ጋር ይሁን። አብረን እግዚአብሔርን ስራ እንሰራለን። ይቀጥላል ወንጌሉ ስራ። አሜን። ሰዎች ልታመሰግን የምትፈልግ የቀሩ ሰዎች ካሉ እድሉን ብሰጥ ደስ ይለኛል። መልካም፣ አመሰግናለሁ ስለሰጠሽኝ እድል። አሁንም ከሁሉም በላይ ለዚህ አገልግሎት ስኬት፣ ለዚህ አገልግሎት እንደዚህ እጄ እንዳገለግል የተለያየ ኢትዮጵያ አራቱም አቅጣጫ እንዲሄድ እግዚአብሔር እድል ሲሰጠኝ ሲረዳኝ፣ በጸጋው በመንፈሱ የረዳኝ ከሁሉ በላይ እግዚአብሔርን አከብራለሁ። ከእግዚአብሔር ቀጥሎ ደግሞ ውዷ ባለቤቴን ነው ባርካት። በጣም ከጎኔ ቆማ በብዙ በማይመቹ
ጓዳዬ ብዙ ጥያቄ እያለ ብዙ ችግር እያለ ብዙ ማጣት እያለ ከኔ ጋር ዋጋ እየከፈለች ስለ እምነት ጌታ ኢየሱስ ዘመናውን ይባርክና ከኔ ጋር ስራብ እየተራበች ስጠማ እየተጠማች በእምነት አብረን የመንግስቱን ወንጌል እየሰራን ዛሬ የ3 ልጆች እናት የሆነች በጣም ወድሻለሁ፣ አፈቅርሻለሁ፣ እግዚአብሔር ካንቺ ጋር ይሁን ለምልሚ፣ እግዚአብሔር አንቺ ስለሰጠኝ እግዚአብሔርን ባርካለሁ። ገና ብዙ ስራ አብረን እንሰራለን። የወንጌሉ ስራ ገና ለብዙዎቹ እንደርሳለን። ዓለምን ሁሉ የወንጌል ስራ እናዳርሳለን። ስላንቺ እግዚአብሔርን እባርካለሁ። ዘመንሽ ይባረክ። ኑሪልኝ ልጆቼ እናት። በጣም የተወደዱ ቆንጆ ቆንጆ ልጆች ጌታ ሰጥቶኛል። የመጀመሪያ ልጄ አሜን ሮባ ትባላለች። ሁለተኛ ልጄ ደግሞ ይዲዲያ ሮባ ይባላል። ሶስተኛ ልጄ ደግሞ ናፍሌት ሮባ ትባላለች። ናፍሌት 7ኛ ምሯ ነው እና እግዚአብሔር ትልቅ ነው። 7 ወር። ስለዚህ የ3 ልጆች አባት ነኝ። እግዚአብሔርን አከብራለሁ። ስለዚህ ይሄ ሁሉ የሆነው የቤትም የውስጥም የውጭም አገልጋይ ነኝ። ሁለንተናዊ አገልግሎት እሰጣለሁ። ጌታ በረዳኝ መጠን ለነሱም ጊዜ አለኝ። ባለፈው እንደነገርኩሽ እንደው ለፋሚሊ ለቤተሰብ የቤተሰብ ጊዜ አለኝ አልኩሽ። የጸሎት ጊዜ አለ። ሰኞ ሰኞ ቋሚ አብረን በጋራ ቤተሰብ የጸሎት ጊዜ አለ። ቋሚ በየሳምንት ጊዜ ለቤትም መስጠት ያስፈልጋል። ከውስጥ ያልተጀመረ አገልግሎት ውጪ ርቆ አይሄድም። ስለዚህ አገር ውስጥም ከሀገር ውጭም ያላችሁ ይህንን ፕሮግራም የምትከታተሉ በጣም ድንቅ ፕሮግራም ነው። እህቴን ባርካታለሁ። አገልግሎቷን ደግፉ፣ ጎና ቁሙ፣ አብረን እንስራ የእግዚአብሔርን ስራ። ጸልዩልኝ፣ ለእኔም ደውሉልኝ። አብረን እግዚአብሔርን ስራ በስፋት እንሰራለን። ዓለምን ሁሉ ተያይዘን እናዳርሳለን። እግዚአብሔር ከኛ ጋር ይሆናል። ወዳችኋለሁ። ተባረኩ። እግዚአብሔር ጸጋ ከሁላችሁም ጋር። በጣም በጣም ከእንግዲህማ ደግሞ የበለጠ በብዙ ዘመኑ አጭር ስለሆነ በቃ ይችን ነገር ሰዎችን ወደ እግዚአብሔር መንግስት ከሲኦል ማስመለጥ የሚለው ላይ በደንብ ብዙ መስራት እንችላለን። እግዚአብሔርም ደግሞ ከዛም መንገድ የመጣ ነው። ለዚህ ነው እግዚአብሔር ከጨለማ ያዳነም። ለዚህ ነው አሁን ከዚህ በኋላ ሌላ ታምር አልጠብቅም። የኔ ታምር መዳኔ ነው። መዳኔ ከታምሩ አሁን የሞተ ብነሳ አይገርመኝም እንጂ እኔ የሚገርመኝ መዳኔ ነው። ስለዚህ አሁን ትውልድ ሊሰማው የሚገባ መዳኑ ከሁሉም በላይ እንደሆነ ላውቀው ይገባል። ለፈውስ መከተል የለበትም። ለሆነ ነገር ለሀብት ለሆነ ነገር መከተል የለበትም። ስለ ዳኔ ብቻ እያከበረ እያመለከ መከተል አለበት። ስለ መዳኑ ትልቅ ስፍራ የሚሰጥ ትውልድ እንዲወለድ ነው ጸሎቴ። በቃ መዳን ከሁሉም በላይ መዳናችን የዘላለም ህይወት ማግኘታችን አልገባንም እኮ ሪል ሆኖ አልታየንም። እኔ ራሴን ህይወቴን የቀየረችው አለ። በዩቲዩብ ላይ ብትገቡ በመጽሔት ነው ኢንተርቪው ያረኳት። ሚላኖ ሄጄ ነበርና አክቹዋሊ ሚላኖ የሄድኩት እሷን ለማግኘት ነው እና ሮም ነበር የምቆየው እና ሚላኖ ተገናኘን። ከሌላ ከተማ መካከል ነች ሚላኖ። ለእሷም ለእኔም ተገናኝተን በድራግም ውስጥ ከድራግም በኋላ ደግሞ በዚህ በግብረ ሰዶማዊነት በሌዝቢያንነት ብዙ ነገር ውስጥ የገባች ምታምር ያኔ ኢትዮጵያዊት አሁን ኤርትራ እንበለው በኤርትራ ተወላጅ ነች። የኤርትራ ልጅ ክልስ ነች። ጸጋ ዮሐንስ ትባላለች። የሚላኖ ቸርች ልታገናኛችሁ ትችላለች። የሚላኖን ቸርች ስልክ ባገኝ ደስታውን አልችልም። የጸጋ ዮሐንስ አለኝ፣ እሰጣችኋለሁ። እሷን ከዚህ ለማላቀቅ በተመሰከረላት ጌታን በተቀበለችበት ሰዓት ጌታን መቀበል ማለት ኢሚዲየትሊ መለወጥ ነው። ከዛ ከድራግ ያወጣሻል ብለዋት ነው። ከድራግ መውጫታ ነው እንደ ቀላል የገባችበት ልክ ያቺ መቅደስ እንዳየችው ዲፕ ነው ስራቱ። መውጣት ስላልቻለች ነው። እና አለ ኢየሱስ የሚባል እንዲህ ብሎ ነገሯት። ከዛ ግን በተኛችበት በእንቅልፏ በቀጥታ ወደ ሲኦል ነው የሄደችው። የሲኦልን ክፋት ያሳየችኝ የእሷ ምስክርነት ነው። ወደኋላ 10 years or 8 years 7 years ምናምን ብላችሁ ወደኋላ ሄዳችሁ ካያችኋት ወይም ምን አደርጋለሁ መሰላችሁ የእሱም ምስክርነት ከገለጽኩኝ በኋላ ከሱ ምስክርነት ወዲያው ኢሚዲየትሊ የጸጋ ዮሐንስ እንደገና አወጣዋለሁ ከኋላ አምጥቼ ማለት ነው እንድትሰሙት። ሪል ነው ሲኦል ሄደው እዛ መቃጠል አይደለም እኮ መገለባበጥ እንዴት በነፍሳችሁ እንደሚጫወት ልነግራችሁ አልችልም። በየትኛውም ቦታ ኢየሱስ ለሌለው ሰው መኖሪያው ነው። እና እባካችሁ በተለይ ወጣቶች ቆንጆ ጊዜያችሁ ብዙ የምትሰሩበትን አታጥፏት።
ራስ ከገደላችሁ ደግሞ ዳይሬክት ፍላይት ወደ ሲኦል ነው። ስለዚህ አደራችሁ እንዲህ አይነት አገልጋዮች መተውላችኋል፣ ብዙ አሉ። ከቸገራችሁ ደውሉልን። እግዚአብሔር ያን ቃል እኛም ዳን የምንለው ሰዎች በእውነት ወደ ጌታ ወደ መንግስተ ሰማያት የሚያስኬድ ክርስትና ነው ወይ ያለን? ኢየሱስን ተቀብያለሁ ብሎ መኩራራት የለም። እንደ ቃሉ እንኖራለን ወይ? ማንኖር ከሆነ ጌታ ጻድቅ ነው። ስለዚህ ህይወት ይመስክር እና እባካችሁ አንሞኝ። ደግሞ በምድር ላይ የኖርነውን ያህል አንኖርም። ብዙዎቻችን እኮ ከ50 ካለፍ ከዛ ወዲያ ያለው ቁልቁል ስለሆነ ሩጫው እና እግዚአብሔር ያንቃችሁ። ተመልካቾች ከልብ ነው የማመሰግናችሁ። ይህን ፕሮግራም ስለተከታተላችሁ ሼር በማድረግ ሰብስክራይብ እያደረጋችሁ በብዙ ስፖንሰር እያደረጋችሁ ይህን ራሱ ስፖንሰር ያደረገላችሁ ሰው አልጠቅስም፣ ማን እንደሆነም ድርጅት ምን አልጠቅስም፣ እግዚአብሔር ነው ያዘጋጀላችሁ እና ስፖንሰር በማድረግም ተባበሩ። ዋናው ነገር ሼር አድርጉት፣ ብዙ ሰው ይስማ። ሰብስክራይበርስ ጨምሩ፣ እየጨመራችሁ ሰብስክራይብ አድርጉ። በጣም ነው የምወዳችሁ። እግዚአብሔር ይባርካችሁ። በሚቀጥል ፕሮግራም እስክንገናኝ ደህና ሰንብቱ። የእግዚአብሔር አንድ ቀን ቤተሰቦች ይህንን አይነት አስደናቂ ምስክርነቶችን እየሰማችሁ የበለጠ የእግዚአብሔርን ነገር በሰፊው ለመረዳት እግዚአብሔርም ለማድነቅ ለማመስገንም ለራሳችንም ደግሞ እንድንበረታ የሚያደርገን ኢንተርቪዎች እንዲደረጉ በተቻላችሁ መጠን በፓርትነርሺፕ በሬጉላር ፓርትነርሺፕ እያደረጋችሁ እንድታግዙኝ በትህትና ጠይቃችኋለሁ። ኢየሱስ ክርስቶስ ያንተ ሙፈለክ ኢንሞይቶ ሲፋከ ሁሉ በፈጣር ከሰን ኦልካ ሰገራ ዋቀ አፍረ ጉልጉሉ